የእንጨት ጠራቢ ልጅ የሚል ትችትና ዘለፋ እንጂ የእግዚአብሔር ልጅ ነው የሚለውን ሐሳብ አልተቀበሉት። በዚህ ምክንያት እስራኤል መባል የእግዚአብሔር ሕዝብ ማለት ቢሆንም እንኳን የእግዚአብሔር ሕዝብ የሚያስብል ስራ አልተገኘባቸውም። ቅድም ያልሽኝ ነገር ማለት ነው። በዚህ ምክንያት እስራኤል ማለት ስም ይዘው ነገር ግን ግብር የሌላቸው፣ ፍሬ ማለት ስራ፣ መልካም ስራ ማለት ነው። መልካም ስራ ሳይኖራቸው እንደ እግዚአብሔር ሕግ እንደ እግዚአብሔር ስርዓት የማይጓዙ በውሸት ሰው ላይ ፍርድ የሚሰጡ በውሸት ሕግን እናስከብራለን የሚሉ እነዚህ ፈሪሳውያን፣ ሊቃነ ካህናት፣ ረበናት፣ ጸሐፍት፣ ሰዱቃውያን ወደ 8 የሚሆኑ የአይሁድ ሸንጎ አባላት ያሉበት ለራሳቸው ክብር የሚጨነቁ ክርስቶስንም በዚሁ በጥላቻ የፈረጁ ሰዎች ነበሩና እነሱ ሕግ አዋቂ ነን ይላሉ። ስማቸው ትልቅ ነው፣ ነገር ግን ፍሬ አልተገኘባቸውም ማለት ነው። ዕፀ በለሷን ግን በዚያው ረገማት፣ ደረቀች፣ ተነቀለች ይላል። ደርቃ ተነቀለች። አንድም በአባቶቻችን ትርጓሜ በለስ ማለት ኃጢአት ማለት ነው። ኃጢአት ከዚህ በኋላ ሐጸማ የኃጢአት ባህር ከዚህ በኋላ በክርስቶስ ሞት በክርስቶስ መሰቀል ተወገደ። ይሄ በሰው ልጅ ከአዳም ጀምሮ በባህሪያችን ሲተላለፍ የመጣው የባህሪ ጉስቁልና የውርስ ኃጢአት የሚባለው ከዚህ ጊዜ በኋላ ይጠፋል ወይም ደግሞ በክርስቶስ መስቀል ይወገዳል ሲል ነው። ኃጢአት እንግዲህ ቅጠሏ መስፋቱ ኃጢአት የሰው ልጅ ሲሰራት ሲያከናውናት ደስ ታሰኛለች። በለስም ደግሞ ሲያዩዋት ቅጠሏ ስረ ተንሰራፋ ታስደስታለች። ሲመገቧትም ለጊዜው ትጣፍጣለች፣ ቆይታ ግን ትመራለች ይላል ትርጉሙ። ኃጢአትም ሲሰሩት ለጊዜው መቼም ሊያስደስት ይችላል፣ ቆይቶ ግን የመራራ የሆነ የሞት ቅጣት፣ የዘላለማዊ ኃጢአት የሲኦል ቅጣት ይጠብቃልና ቅጣቱ የከፋ በመሆኑ መራራ የሆነ ውጤት አለው እና ብዙ ሀተታዎች አሏት። ሁሉንም ቀናት ለመዳሰስ ግን ዋናው በለሲቱን ረገማት። በለስ ማለት እስራኤል ናቸው። እስራኤላውያን ስማቸው የእግዚአብሔር ሕዝብ ቢሆንም መልካም ሆነው ባለመገኘታቸው እግዚአብሔር አዝኗልም ጭምር ይላል። እግዚአብሔር በእያንዳንዳችን ሕይወት ላይ መልካም ስራ ሲጠፋ እግዚአብሔር ያዝናል። ኢትዮጵያውያን፣ ኦርቶዶክሳውያን፣ ሌሎችም በእግዚአብሔር ስርዓት ውስጥ እንኖራለን የሚሉ ነገር ግን ከዚያ ሕግ ውጭ ወጥተው ሲገኙ ስም ብቻ ሆነው ይቀራሉ። ስለዚህ በሕማማት ውስጥ ዕለተ ሰኑይን ወይም ሰኞን ስናከብር፣ ስንሰግድ፣ ስንጾም፣ ስንጸልይ ያችን በለስ ቅጠል ብቻ ሆና እንዳገኛትና እንደረገማት እኛንም በሕይወታችን ውስጥ መልካም ነገር አጥቶብን፣ ፍቅር አጥቶብን፣ ሰላም አጥቶብን እንዳይረግመን እንዳያዝንብን። ረገምን ማለት ኃጢአት እኛ ላይ ነገሰ ማለት ነው፣ ሌላ ነገር የለውም። በለሲቱ ደርቃ ተነቀለች ማለት እኛም ከእግዚአብሔር ተለየን ማለት፣ ከእግዚአብሔር የተለየ ሰው ተንቀሳቃሽ አስከሬን ነው የሚባለው እና የነፍስ ሞት ከእግዚአብሔር መለየት ነው ይላሉ ሊቃውንትና ከእግዚአብሔር የተለየ እግዚአብሔር ሕግ የወጣ አንድ አማኝ ቢንቀሳቀስም ሕያው አይደለም ማለት ነው፣ ሙት ነው፣ በእግዚአብሔር ዘንድ የለም። እና ዕለተ ሰኑይ በዚህ ስም መርገመ በለስ በሚለው ትታወቃለች። ይህን እያሰብን ነው የምናከብረው። ሌላው ዕለተ ሰሉስ ወይም ደግሞ ማግስተ ሰኞ ትባላለች። ማክሰኞ የምንላት ብዙ ጊዜ የልማድ ስለሆነ ነው እና ማግስተ ሰኞ ማለት የሰኞ ማግስት ማለት ነው። ለስነ ፍጥረት ሶስተኛ፣ በምስጋና ደግሞ የቤተክርስቲያን ሊቃውንት የእመቤታችንን ምስጋና ሲያደርሱ ለምስጋና ሁለተኛ ይሏታል ማለት ነው። የሰኞ ሁለተኛ ስለሆነች ዕለተ ሰሉስ ጥያቄ ወይም ደግሞ ዕለተ ጥያቄ ይሏታል። የጥያቄ ቀን ትባላለች። በዚህ ቀን በመባይተ መኑ ትገብር ዘንተ ብለው እነዚህ ቅድም የገለጽኩልሽ የአይሁድ ስብስቦች ጠይቀውታል። ይህን የምታደርገው በማን ስልጣን ነው የሚል ነው።
ይህን የምታደርገው ማለት ገበያ የምትበትነው እንግዲህ በዕለተ እሁድ በሆሳዕና ገብቶ ቤቴ የአባቴ ቤት የጸሎት ቤት ይባላል እንጂ የመሸጫ የመለወጫ የመነገጃ ቤት አይደለም የሚለውን እንትን ብሎ ተቆጥቶ አስወጥቷቸው ገበያውን በትኖታል በመለኮታዊ ስልጣን። ስለዚህ ይህን ያደረግከው አንተ በማን ስልጣን ነው የሚል ጥያቄ አቅርበውለታል። እና ክርስቶስ ክፋታቸውን ያውቃልና ጥያቄያቸው እሱን ለመወንጀል ነበር። ስልጣን ከማን ተቀብሏል? ምክንያቱም እነ ቄሳር አሉ፣ እነ ሄሮድስ አሉ፣ ሌሎች ባለስልጣናት ሮማውያን የወከሏቸው በገሊላ በይሁዳ በእስራኤል በኢየሩሳሌም እያሉ ይህን ስልጣን ከየት አምጥቶ ከማን ፈቃድ